አረ ጋይስ እኛ በቃ ተኝተን በተነሳን ቁጥር አዳዲስ መረጃ ነው የምንሰማው። ሉክ እዚህ ጋር ዮናስ ነጋሽ ምን እንዳለ። ዮናስ ነጋሽ ማለት አትገባም አሉኝን ፕሮዲስ ያደረገለት ሰው ነው። ሙሉ አልበሙን የሰራለት ሰው የትም በሰቀልኩት እዚህ ጋር ፈተፈቱት እያለ ነው። እነማ ዲጄ ሚላና ሁኔ ማለት ነው። ሁኔ ኢቭን ከሌላ በእናትህ አንድ የሚያሳዝነኝ ሙዚቀኛ አለ። በጣም ቆንጆ አልበም ነው የሰራው ግን አልተሰማለትም። ራጂናሲስ ይባላል። ከዛ ላይ ገንዘብ ያዝ የሚለውን ትራክ እዚህ ጋር ለልጅ ሚካኤል ድጋሜ ሰጥቶታል። ያ ከ4 ዓመት በፊት ነው የወጣው። እዚህ ጋር ለልጅ ሚካኤል ከጀንበሩ ጋር ምን ብለው ሰሩት? መላ ያዝ መላ ነው ምናምን ብለው ሰሩት። እና በጣም በቃኛ ብቻ አይደለም የራስ ፕሮዲዩሰር የሚያስጠላ አልበም ነው እያለ ነው። በጣም ያስጠላል። ደግማችሁ እኔ የሰራውለትን ስሙት ብሎ ነው የፖስተው። መኪናም አልገዛህልኝም እያለ ነው። ሰይፉ ላይ ቀርበው ልጅ ሚካኤል መኪና እንደገዛለት ተናግሯል። ከክፍያ ውጪ እንደ ጊፍት መኪና ገዝቼለታለሁ ብሎ ነበር። እና በዚህ አጋጣሚ አብሮ ለፍቷልና ይገባዋል የሚል ወይም ደግሞ እኔ አግኝቻለሁና ለሱ ያችን የተነጋገርናትን ነው ብቻ ነው የሚገባው ያለ ማለት መንፈስ ልጅ ሚካኤል ጋርልና ለማድነቅ ስለፈለኩ ነው። እና እሱም መኪና የሚባል ነገር የለም አልተገዛልኝም ውሸት ነው እያለን ነው እንግዲህ። እና በቃ አስተካክል ነው እየተባልክ ያለው ባጭሩ አስተካክል። እኛ ካንተ ጋር ምንም ችግር የለንም። አላቅህም፣ አታቀኝም። ሜቢ በቃ ይሄ ፐርሶናሊቲ አሪፍ ሊሆን ይችላል ምናምን። እኛ ስለሱ አይደለም የምናወራው፣ እኛ ስለ ሙዚቃ ነው እያወራን ያለ ነው። ልጅ ሚካኤል እኮ ጥሩ ሰው ነው ምናምን ብላችሁ ኮመንት አታርጉ። እኛ ስለ ጥሩ መጥፎ አይደለም ስለ ሙዚቃው ነው የምናወራው።